ሰላም ሰላም ልጆችዬ እንዴት ናችሁ? ሊዲያ ነኝ። በዚህ ቻናል ከታላቁና ከምንወደው መጽሐፍ ቅዱስ የተለያዩ ታሪኮችን ነግራችኋለሁ። እንደምትወዱት እንደምትማሩበት አልጠራጠርም። እወዳችኋለሁ። እንደተለመደው ዛሬ ደግሞ ስለ ታላቅ የእምነት ሰው እንማራለን። ልጆች በመጽሐፍ ቅዱስ ታላቅ የእምነት ሰው የሚባለው ማን ነው? እስኪ ንገሩኝ። አብርሃም ካላችሁ ትክክል ናችሁ። ዛሬ ስለ አብርሃም እንማራለን። ከረጅም ጊዜ በፊት በሩቅ አገር በአንድ መንደር ውስጥ አብርሃም የሚባል አንድ ሰውና ሚስቱ ሳራ ነበሩ። እግዚአብሔርን በሙሉ ልባቸው ይወዱታል። ይህ ታሪክ የሚገኘው በመጽሐፍ ቅዱስ ክፍል በዘፍጥረት ምዕራፍ 12 ቁጥር 1 ጀምሮ ነው። እንዲህም ይላል፣ እግዚአብሔርም አብርሃምን አለው፣ ከአገር ከዘመዶች ከአባትህም ቤት ተለይተ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክህም አለው፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ አለው። አብርሃምም እግዚአብሔርን አመነ፣ ታዘዘውም፣ ምንም አልተከራከረም። ከሚወዳቸው ቤተሰቦቹ ተለይቶ ዕቃውን እንስሳቶችን ይዞ ከሳራና ከወንድሙ ልጅ ሎጥ ጋር ጉዞ ጀመሩ። ዓመታት አለፉ። አብርሃምና ሳራ በጣም አርጅተው ነበር። አብርሃምና ሳራ ልጅ አልነበራቸውም። በዚህም በጣም ያዝኑ ነበር። በመሸም ጊዜ እግዚአብሔር አብርሃምን ጠራው፣ አለውም፣ ወደ ሰማይ ተመልከት፣ ኮከቦችን መቁጠር ይቻላል ብሎ ጠየቀው። ግን ለመቁጠር በጣም ብዙ ነበሩ። እግዚአብሔርም ለአብርሃም ለቤተሰቦች እንደ ከዋክብት እጅግ ብዙ ይሆናሉ አለው። ሊቆጠሩ የማይችሉ ብዙ ይሆናሉ አለው። አብርሃምም የማይቻል ቢመስልም እግዚአብሔርን አመነ። ከዕለታት አንድ ቀን 3 እንግዶች ወደ አብርሃም ድንኳን መጡ። አብርሃምና ሳራም በእንግድነት ተቀበሏቸው፣ ምግብና ውሃን አቀረቡላቸው። እንግዶቹ ሳራ በሚቀጥለው ዓመት ወንድ ልጅን ትወልዳለች ብለው ተናገሩ። ሳራም ድንኳን ውስጥ ሆና እንዳዳመጠች በጣም አርጅቻለሁ፣ ይህ እንዴት ይሆናል ብላ ሳቀች። እንግዶቹም በእውኑ ለእግዚአብሔር የሚሳን ነገር አለን ብለው ሳራን ጠየቋት። ሳራም ለእግዚአብሔር የሚሳነው ነገር እንደሌለ ተገነዘበች። አብርሃም 100 ዓመት ሳራም 90 ዓመት በነበረች ጊዜ እግዚአብሔር ለእነ አብርሃም ቃል በገባው መሰረት በዓመቱ ሳራ ወንድ ልጅን ወለደች። ስሙንም ይስሐቅ ብለው ጠሩት። የስሙም ትርጉም ሳቅ ማለት ነው። እግዚአብሔር አብርሃምን ባረከው፣ እንደተናገረውም ተፈጸመ። እግዚአብሔርም አብርሃምን አብርሃም ሆይ እኔን ስለታመንክ ታላቅ ሕዝብ አደርግሃለሁ፣ እባርክህም አለው። አብርሃምም ደስ አለው። እግዚአብሔርም ቃሉን ጠበቀ። እግዚአብሔርም አብርሃምን ባረከው። አብርሃምም ስለታመነና ስለታዘዘ እግዚአብሔር ከእርሱ ጋር ነበረ። እግዚአብሔርም ጠበቀው፣ መንገዱንም መራው፣ በሕይወቱ ብዙ በረከትን ሰጠው። ልጆችዬ ከዛሬ የአብርሃም ታሪክ ምን ተማራችሁ?
ከአብርሃም ታሪክ የምንማረው እግዚአብሔርን መታመን፣ እግዚአብሔርን መታዘዝ እንዳለብን ነው። ልጆችዬ እኛም ልክ እንደ አብርሃም እግዚአብሔር የሚለንን መታዘዝ፣ እግዚአብሔር የሚለንን ማድረግ አለብን ማለት ነው። እግዚአብሔርን የምንታዘዝ ከሆነ እግዚአብሔር በእውነተኛ በረከት ይባርከናል ማለት ነው። ልጆች ከዛሬው ታሪክ ጥሩ ትምህርት እንደተማራችሁ እርግጠኛ ነኝ። በሚቀጥለው ሌላ ታሪክ ይዤላችሁ እመጣለሁ። እስከዛው ቻው ቻው።